ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ላይ ቁጥር 1 ጀምሮ ይላል ጳውሎስ በዚህ ቃል ይጀምርላቸዋል። እንደዚህ ይላቸዋል፣ በጥቂቱ ሞኝነቴ ብትታገሱ ይላል። የመጀመሪያው ነገር ስሙት። ፉሊሽ ነው ጳውሎስ፣ አልገባውም፣ አልተረዳም፣ ሞኝ ነው ማለት አልደረሰበትም፣ አላገኛትም። እሺ በቃ አሁን የማወራችሁ ነገር እንኳን ሞኝ እንግዲህ ተመልከቱ፣ ለእኔና ለእናንተ የዘላለም እግዚአብሔር ቃል ነው። የቆሮንቶስ ቤተክርስቲያን ግን አንዱ ጠላት ዲያብሎስ ያጣመመበት ያሳተበት ምክንያት ትምህርት እንዲንቁ አድርጓቸዋል። ያልገባው ያልተረዳ ያልተገለጠ እንዲመስላቸው አድርጓቸዋል። ስሙኝ፣ የመጨረሻው ዓለም ምልክት አንዱ ምን መሰላቸው? ሰዎች እንደ ራሳቸው አይነት አስተማሪ መፈለግ ውስጥ ይገባል። ትምህርት እኮ አይደለም የሚሸሹት፣ ከአስተማሪም አይደለም የሚርቁት፣ ግን እንደ ራሳቸው ፍላጎት፣ እንደ ራሳቸው ረሃብ፣ እንደ ራሳቸው ነገር የሚያስተምሯቸውን ይፈልጋሉ። እና ጥያቄው ምንድን ነው? ሰው እንደ ራሱ ከሆነ እንደ እግዚአብሔር መሆን ያቅተዋል። ጥሪያችን ደግሞ እንደ እግዚአብሔር እንድንሆን ነው። እንግዲህ ራስን እግዚአብሔርን ለምሳሌ አስተምር፣ እንደ እግዚአብሔር ነው መጽሐፍ የሚሰጠን ስታንዳርድ፣ ወደ ክርስቶስ ኢየሱስን ወደ መምሰል እንድናደርግ ይጠራል። ስለዚህ አንድ መሞቻችን በቃ መንፈሳዊ ምክንያታችን ሰማያዊ ማረጣችን ላይ የሚያደርሰን ነገር እንደ ራሳችን ወደሆነ ትምህርት ስናዘነብል ነው። ስለዚህ እንትን ትምህርት ይመቸኛል፣ እንትን ትምህርት አይመቸኝም ከብዙ አክብሮት ጋር ከስጋ ነው ከአጋንንት ነው ብዬ ነው የማምነው። እኔ የማይመቸኝ የእግዚአብሔር ምክር፣ የማይመቸኝ የእግዚአብሔር ትምህርት፣ የማይመቸኝ የእግዚአብሔር ቃል፣ የማይመቸኝ የመንፈስ እውነት፣ የማይመቸኝ የጽድቅ ብርሃን፣ የማይመቸኝ የአምላክ ትእዛዝ የለም። በጥቂቱ ሞኝነቴ ብትታገሱኝ መልካም ይሆን ነበር። ቢሆን በእርግጥም ታገሱኛል። በእግዚአብሔር ቅንነት ስለምቀናላችሁ አልገባችሁም አላቸው። እቀናለሁ ስለ እናንተ ያወቃችሁ እየመሰላችሁ እየጠፋችሁ ነው። ሽንገላው ነው ያጠፋቸው። ተመልከቱ፣ በየትኛውም በአዲስ ኪዳን ቤተክርስቲያን ውስጥ የማናየውን የመንፈስ ቅዱስ ዝርዝር ስጦታዎች፣ የመንፈስ ቅዱስ ሙላት አሰራር እንዴት ባለ ማለት ልሳን መናገር፣ በልሳን የተነገረው መተርጎም፣ የፈውስ፣ የእምነት፣ የተለያየ አይነት ድንቅና ታምር የማድረግ የተለያየ አይነት የመንፈስ ቅዱስ ስጦታዎች የተገለጠበት የታየበት ቸርች ነው። ዛሬ እነዚህ ስጦታዎች እንደ መንፈሳዊ ብስለት፣ እንደ መንፈሳዊ ልቀት እንደሆነ ነገር ላይ እንደ መብቃት እንድናስብ ተደርገን ተምረናል። የመጨረሻው አደገኛ ውድቀት ይሄ ነው። ትንቢት መናገርን በብርቱ ፈልጎ የተባልንበት ምክንያት አንድ ነገር ነው። ስለምንበልጥ ሳይሆን የሚታነጽ የሚሰራ የሚመከር ለማነጽ ለመምከርና ለማስተማር ነው የሚሰጠው። በቃ ይህን ለማድረግ ነው የሚመጣው የትኛውም ትንቢት የትኛውም መልእክት። ሽንገላው ግን የሆነ ራእይ የሆነ መገለጥ የሆነ ነገር መጣልኝ በሚል እሳቤ ውስጥ ራስን ለዚህ ዓላማ ከመኖር እያወጣን ከሄደ ሽንገላው በደንብ አድርጎ አግኝቶናል። ስለዚህ ሰይጣን በእግዚአብሔር ልጅ በክርስቶስ ኢየሱስ በማመኔ ምክንያት ደስተኛ አይደለም። ደግሞ ሲቀጥል በመንፈስ ቅዱስ ተሞልቼ እግዚአብሔርን እውነት በመካፈል ደስተኛ አይደለም። ሲቀጥል ደግሞ ጌታን በማገልገል ደስተኛ አይደለም። ኦኬ። ስለዚህ እሱም ውጊያ ላይ ነው ያለው። ስለዚህ እኔን ደግሞ ከነዚህ እውነቶች ውስጥ መንቀል አይችልም። ልጅነቴ መውሰድ አይችልም። በመንፈስ ቅዱስ መሞላቴ ማጉደል አይችልም። ደግሞም እግዚአብሔርን ከማገልገል እኔን ማስጣል አይችልም። ግን አንድ ነገር ያውቃል። በየትኛው ሽንገላ ምክንያት ለአገልግሎት ያለኝን ልብ መብረድ፣ በመንፈስ ቅዱስ ያለኝን መቀጣጠል ማዳፈን፣ መንፈስን ማጥፋት ስለሚቻል እንዲሁም ደግሞ ልጅነትን እስከ መካድ ድረስ እንኳ ሊሰርቅ ሊያጠፋ ስለሚመጣ ልጅነትን እስከ ማስካድ ድረስ እንኳን ወደ ኋላ እስከ መመለስ ድረስ እንኳን ሊገፋኝ የሚችልበትን ነገር አስቦ እንደሚመጣ ማሰብ አለብኝ። የሚያደርገው ግን በአንድ ነገር ነው፣ ሽንገላ ነው። ሽንገላ እንዲመስለኝ ነው። ለምሳሌ በጣም ብዙ ሰዎች ክፉ ባህሪያት ባላቸው ሰዎች ሲጠቁ እንዴ ክርስትና እንዲህ ከሆነ ይላሉ። ክርስቶስ እንዲህ አይደለም፣ መስቀሉም እንዲህ አይደለም። የተገለጠ የጸና የማይናወጥ እውነት ተገልጦልናል። ግን እንዲመስላቸው ሽንገላው ይገፋል። እኔ ልጅ የሆኑትን ብቻ አይደለም ነው የቆየነውንም የበሰልነውንም የምናገለግለውንም ሰዎች ራሳችን እጅግ በጣም የህይወት አቋሞች ያስያዙን ነገሮች የእግዚአብሔር እውነትና ትምህርት ሳይሆኑ የደረሱብንና የገጠሙን ነገሮች ናቸው። ይሄ ደግሞ ሽንገላ ነው። እውነትን ስሙኝ፣ ውጫዊው ምክንያት ውስጣዊው እውነትን ሊሸፍንብኝ፣ ውጫዊው ግፊያ ውስጣዊው ጽናትን ሊያፈርስብኝ፣ ውጫዊው ብርቅርቅ ውስጣዊውን ውበት ሊያጠፋብኝ አይገባም። የትኛውም በዙሪያዬ በገሃዴ በህይወቴ የሚሆነው ነገር
በውስጤ ያለውን እምነት እና የጽድቅ አቋም ሊነካ አይገባም። መጽሐፍ ቅዱስ ጠላቴ በወድቅ እነሳለሁ፣ በጨለማ በቀመጥ እግዚአብሔር ብርሃን ይሆንልኛል፣ እግዚአብሔርን በድያለሁ፣ ፍርድ ለእኔ እስኪያደርግ ድረስ መከራን እታገሳለሁ፣ አንቺም እንደ መንገድ ጭቃ ትረገጫለች። በየትኛውም ሰፈር የማይናወጥ አቋም መያዝ። ዮናስ ቀን የማመልከው እግዚአብሔር ይሄንን ነው እኔን ጣሉኝ ያስባለው አሁንም ቢሆን በዛ ሁኔታ ውስጥ ሳያለባብሰው ለእግዚአብሔር የተሰጠበትን የጽድቅ እውነት አያችሁ። ውጫዊው ነገር ክፉ መጋቢያን፣ ክፉ ቸርቾች፣ ክፉ ምናምን ብለን ምንሄድ ከሆነ መንፈሳዊ ውጊያን አንድ አልተረዳንም፣ ሁለተኛ ሽንገላውን በደንብ እየገዛ ነው። ስሙኝ፣ በጣም ከባድ በሆነ ሰፈር ውስጥ ከባድ አስተዳደግ ያደገ በጣም አስቸጋሪ በሆነ ሰፈር ውስጥ አስደናቂ የሆነ ሕይወት ያመጣ በጣም ምንም አይነት እገዛ በማያደርግ ሰፈር ውስጥ አገር የሚረዳ ክብርና ጽድቅ ይዞ የተነሳ አንድ የእግዚአብሔር ሰው ቢኖር ሳሙኤል ነው። ሊቀ ካህናቱ ኤሊ የፈዘዘበት፣ የደከመበት፣ የበረደበት፣ ዳተኛ የሆነበት፣ ማያስተምር፣ የማይመክር፣ የማይቀርጽበት እነ ፊንሐስና አፍኒን ኃጢአት የሚያደርጉ ቅድስተ ቅዱሳን ፊት ለፊት ውስጥ ዝሙትን ለማድረግ በሜንጦ ለእግዚአብሔር የሚቀርበው መብላት የማይፈሩ የማያፍሩ ሰዎች ፊት ሳሚ በዚህ በኩል ታቦት፣ በዚህ በኩል ኃጢአት፣ በዚህ በኩል የእግዚአብሔር ሕግ፣ በዚህ በኩል አመፃ፣ በዚህ በኩል የእግዚአብሔር መገኛ ቦታ፣ በዚህ በኩል ደግሞ የኃጢአት መዳሪያ ቦታ ሆኖበት መቅደሱ ረክሶበት አይቷል። ካቦድ ሆኖ የእግዚአብሔር ክብር ለቆ እሱ ነው ቦታ ያለቀቀው፣ እሱ ነው መንፈስ ያለቀቀው፣ እሱ ነው ፖዚሽን ያለቀቀው። እግዚአብሔር በዛ ጽናት ውስጥ በዛ መሰጠት ውጫዊው ምክንያት ውስጣዊው እውነትን ካፈረሰብኝ ሽንገላው አግኝቶኛል። ምንም ኤሊ ባይመክረው፣ ምንም እነ ፊንሐስ ምሳሌ ባይሆኑት፣ እግዚአብሔር ግን እግዚአብሔር ነው። ይሄንን እውነት ይዞ ስለተነሳ በጣም በሚያስገርም ሁኔታ እግዚአብሔር መጥቶ ሲናገረው እንኳን ወደ ኤሊ ሮጠ ይለናል። ሳሙኤል በሕግ መንፈስ በሚኖርበት ጊዜ ይህንን ሕይወት ከኖረ እኔ ቤተክርስቲያንን አሳዳጅ የነበርኩት ብሎ ጳውሎስ ደግሞ ራሱን ጠርቶ ጳውሎስ የኖርበትን ሕይወት በዚህ መረዳት ካነሳው ለአባቶች ወግ ለምናምን እቀና ነበር፣ ቤተክርስቲያንን አሳድድ ነበር፣ ታላቅ ምሕረት ተደረገልኝ ያለው ሰው የኖረበት ሕይወት የልብ ሰፈሩ የተሰራበት የእግዚአብሔር ቃል እውነት ነው። ስለዚህ ዲያብሎስ ምንድን ነው የሚያንገዳግድህ? የፓስተሮች ድካም፣ የነቢያት ውሸት፣ የአገልጋዮች ጥፋት፣ የቤተ ቅዱሳን ክፋት፣ በቤተ ክርስቲያን የሚታየው ነውርና አመፃ፣ እነዚህ ነገሮች ናቸው ከቸርች የሚያርቁ፣ እነዚህ ነገሮች ናቸው ከአገልግሎት የሚያርቁ፣ እነዚህ ነገሮች ናቸው እግዚአብሔርን ከመፍራት የሚያርቁ፣ እነዚህ ነገሮች ናቸው ለእግዚአብሔር ከመኖር የሚያርቁ። ውጭው ከውስጥ በልጧል፣ ገሃዱ ከመንፈሱ በልጧል፣ ስጋዊው ከጽድቁ በልጦባል። ስለዚህ ደግሞ ሽንገላው አግኝቷል ማለት ነው። ይህንን ሽንገላውን ገስጽ አይደለም የምታልፈው፣ ወጋው፣ ጣልኩ፣ ሰበርኩ፣ አለፍኩ ምናምን ብለህ መሬት ቀጥቅጠህ የምታልፈው ውጊያ አይደለም። ይሄ መጽሐፍ ቅዱስ በግልጥ የሚነግረን የዲያብሎስን ሽንገላ መቃወም፣ ሪጀክቲንግ ዲስ። ስጋዬን በጥርሴ ይይዛለሁ እንዳለ እንደ ኢዮብ አንዲት የውሸት ስግደት የሕይወትን ሰፈር እንደምታጠፋ ስለሚያውቁ ክፋትና ዓመፅ ወደ እነሱ እንዲገባ አልፈቀዱ። በምንም አይነት ሁኔታ በሚቀርብላቸው ማዕድ ስጋቸው እንዳይረክስ ጥራጥሬ የለመኑበትን ሕይወት ስትመለከቱት መንፈሳዊ ዓለም ሴንሲቲቭም ሲሪየስም እንደሆነ በግልጥ ያሳየናል። ስለዚህ እባብ በተንኮሉ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነት፣ ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ። ጳውሎስ ያለን ይህን ነው። በእግዚአብሔር ቅናት እቀናላችኋለሁ፣ እናንተ እንደ አንዲት ንጽሕት ድንግል ሴት ለእጮኛዋ እንደምትቀርብ ለክርስቶስ ላቀርብ እቀናላችኋለሁ። በቃ ሳትበረዙ ግን ሐሳብ ዓለማችሁን ሰይጣን እንዳያበላሸው እፈራለዋል። አንድ ሁለት ጥቅሶችን እዚህ ላይ ልጨምር። በጣም ነው የሚያስገርመኝ ይሄ ክፍል። ኤርምያስ 5:27 ላይ እንደዚህ ይላል፣ ቀፎ ወፎችን እንደሚሞላ ቤታቸውን ሽንገላ ሞልታለች ይላል። ምዕራፍ 9 ላይ ከሽንገላ የተነሳ እኔን ያውቁኝ ዘንድ እምቢ ብለዋል። በእውነት ልንገራችሁ ዛሬ በጣም ብዙ ወንድሞች በጌታ በክርስቶስ ኢየሱስ ዘንድ የከበሩ የተወደዱ የእግዚአብሔር ዕንቁዎች እንደ ሰቆቃወ ኤርምያስ መጽሐፍ ምዕራፍ 4 እንደሚያወራን እንዴት በመንገድ ላይ ወደቁ፣ የእስራኤል አደባባይ ወርቆች፣ ዕንቁዎች እንዴት እንደ መንገድ ጭቃ ተቆጠሩ፣ እንደ ባልጩት ድንጋይ ታዩ። እግዚአብሔርን ማወቅ እምቢ እንዲሉ፣ ጸሎት እምቢ እንዲሉ፣ አምልኮ እምቢ እንዲሉ
በምናልፍባቸው ሁኔታዎች ለእግዚአብሔር ሊኖረን የተገባ ትክክለኛ እሳቤና አእምሮ ስላጣን እንዲህ ከሆነ እኔ በጣም ብዙ ጊዜ ሰምቼ አውቃለሁ። እኔ በቃ ጌታ ጌታ ስል እኔ መንፈሳዊ ስል እውነት ስል እኔም ብያውቃለሁ፣ ብዙዎችም ሲሉ ብያውቃለሁ። ገባኝ። እኔ አሁን የሽንገላው እንደሆነ ገብቶኝ ይህንንም አልፈው ቢገለኝም እንኳን እርሱን አመልካለሁ ብዬ እንጂ ገጻለሁ አስራለሁ ምናምን ብዬ እንዳይደለ ገብቶኝ። ይቀጥልና እንደዚህ ይላል ምዕራፍ 14 ኤርምያስ ላይ እግዚአብሔር እንዲህ አለኝ አለ፣ ነቢያቱ ውሸትን በስሜ ትንቢት ይናገራሉ። ናው ሲጠራቸው ራሱ ነቢያት ብሎ ነው የሚጠራቸው። ሳምሃው ራሳቸውንም ሰይመው ሊሆን ይችላል፣ ብቻ ነቢያት ተብለዋል። ግን የሚናገሩት በእግዚአብሔር ስም ነው። አላኳቸው፣ አላዘዝኳቸውም፣ አልተናገርኳቸውም። የውሸት ራእይ የሟርትንም ከንቱ ነገር የልባቸውንም ሽንገላ ይሰብኳቸዋል። በሐሰት በሚናገሩበት ጊዜ ላይ ኤርምያስ 23:26 ላይ የልባቸውን ሽንገላ በሚናገሩ በነቢያት ላይ ይሄ የሚሆነው እስከ መቼ ነው አለ እግዚአብሔር። ማለት በቃ ዛሬ ሐሰተኛ ነቢያት ምናምን ተብሎ ጸጋም ጽድቅም አይጣልም። መጽሐፍ ቅዱስ እግዚአብሔር ይናገረናል። አዎ ሲናገረ መስማት እንፈልጋለን። አዎ እግዚአብሔር የሚናገርበት ምክንያት አለው። አዎ ልጆቹ ይራራሉ፣ በጎቼ ድምፄን ይሰማሉ ብሏል። የፈለገ ቢሆን እነዚህ ውሸቶች ለምሳሌ ራእይ መጽሐፍ ላይ ሄዳችሁ ትመለከቱት ሐዋርያት ሳይሆኑ ሐዋርያንን የሚሉትን ለይታል። ሕዝቤ እንዲሴስኑ ለዝሙት እንዲኖሩ የማይገባ መስዋዕት እንዲያቀርቡ የምታደርገውን የኤልዛቤልን መንፈስ ያለባቸው ይሄ ማለት ቸርች ውስጥ ነው። ጌታ ኢየሱስ ክርስቶስ ሉቃስ 10 ላይ 19 ላይ እባብና ጊንጡ ትረግጡ ዘንድ ተብሎ ነው። ቆይ ትረግጥ ዘንድ ከተባልኩ እግሮቼ ባሉበት ልረግጥ የምችልበት ማለት እንትን ነው። ምሳሌያዊ አነጋገር ነው፣ ገጽታ ነው። እና እባብና ጊንጥ ትረግጣለህ ከተባልኩኝ እኔ ባለሁበት ፕሬዘንስ ዙሪያ አሉ ማለት ነው እባብና ጊንጡ። ይሄ ማለት እባብንም ጊንጥንም እንዴት መለየት እንዳለብኝ ሰውን ሁሉ እባብና ጊንጥ እያደረኩ እንዳስብ አይደለም ጌታ ኢየሱስ ይህን ያስተማረ። በዚያው ልክ ደግሞ ሰው ሁሉ ደግሞ ጽድቅና ጻድቅ ነው ብዬ ራሴን አስረክርኬ እንድኖርም አይጠይቀኝ መጽሐፍ ቅዱስ። መንፈሳዊውን ዓለም ለይቼ የምኖርበት የእግዚአብሔር ቃል። ለዚህ ነው በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ የሚለን። እዚህ ላይ አንድ ጥቅስ ልጨምርላችሁ። እዛው ኤፌሶን መጽሐፍ ምዕራፍ 4 ቁጥር 14 ላይ እንደዚህ ይላል፣ እንደ ስህተት ሽንገላ ባለ ተንኮል በሰዎች ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም። አሁን አንድ ባንድ ስናነሳው ይሄ በስህተት ሽንገላ ነው። ስህተት ነው ነገርየው። ስህተትን የምንቀበለው ስህተት እስቲ ተቀበል ተብለ ስለማንቀበል መሸንገል አለብን። የምንሸነገለው ለስህተት ነው። የምንሸነገለው እንድንስት ነው። የምንሸነገለው ስህተትን ትክክል እንድንል ነው። የምንሸነገለው ስህተት መስሎን ሳናውቀው ተቀብለን በስህተቱ እንድንገኝ ነው። ስለዚህ በምድር ሕግ እንኳን እኮ የሰረቀን የተባበረ ሰው ከሰራቂው ጋር እኩል ወንጀለኛ እንደሆነ መጽሐፍ ቅዱስም የምድር ሕግም ይነግረናል። አላወቅኩም ማለት አይችልም። ሰውየው መፈተሽ ማጣራት ግዴታ ነው። ሕግ ይዘዋል። ልክ እንደዚሁም ደግሞ መጽሐፍ እንደሚናገረው ሽንገላው የሚመጣበት ምክንያት ስህተት እንድንቀበለው። ስለዚህ ምን ይላል? በሰዎች ማታለል ምክንያት በትምህርት ነፋስ እየተፍገመገምን ወዲያና ወዲህ እየተንሳፈፍን ሕፃናት መሆን ወደፊት አይገባንም ይላል። ስለዚህ ሽንገላው ቀላል አይደለም። በእግዚአብሔር ቃል እውነት ስንመለከተው በአንድም በሌላም በኤፌሶን መጽሐፍ ምዕራፍ 6 መሰረት የዲያብሎስን ሽንገላ መቃወም የምትችልበትን ነገር አንሳ እንድትችል ነው ብቃት እንዲያደርግ። ምንድን ነው የማነሳው? ወደ ኤፌሶን መጽሐፍ ምዕራፍ 6 ነው የምመለሰው። ኤፌሶን 6 ላይ ያለውን ቃል ላነበው። እንደዚህ ነው የሚለን፣ መጋደላችን ከደምና ከስጋ ጋር አይደለም። የመጀመሪያው ነገር ደምና ስጋ ጋር ወይም ከሰው ጋር ትንቅንቅ ውስጥ አትግቡ። ስለዚህ ምን እያለኝ ነው? ሽንገላ ነው፣ ዲያብሎስ ነው። የዲያብሎስን ሽንገላ መቃወም እንድትችል ነው። ስለዚህ ዲያብሎስ ሽንገላውን ወደ እኔ የሚያመጣበት መንገድ ምንድን ነው ብዬ ስል ስጋና ደምን ይጠቀማል። የሰዎችን ሐሳብ ይበርዛል። በቀላሉ እንዲገባ ለምሳሌ ኢዮብ ሲፈተን ሚስቱ መታ ስድበብና ሞት አለችው። እግዚአብሔር ሰድበህ ሞት። ሰይጣን እኮ በሰማያት ሄዶ ሰድቦ ይሞታል ያለውን ቃል እኮ ሰምታ አይደለም፣ ግን ሐሳቧን ጠላት ዲያብሎስ እንደሞላው ታያላችሁ። ዮሐንስ 13 ላይ በአስቆሮቱ ይሁዳ ላይ ሐሳብ አገባበት ይላል። ቅድም ባነበብነው በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 11 ላይ እባብ በተንኮሉ የሔዋንን ሐሳብ እንዳበላሸ ሐሳባችሁ ተበላሽቶ
ለክርስቶስ ከሚሆን ቅንነትና ጽድቅ እንዳትጎሉ። ስለዚህ የሐሳብ ዓለማችን ምክንያቱም በሰው ሐሳብ ውስጥ ፈቃዱን፣ ስሜቱን፣ እውቀቱን ሁለንተናው ይጠቀማል። የኔ ብሎ ነው የሚያስበው። ማቴዎስ 16ን ደጋግመን ያነሳ ነው። ጴጥሮስ ሐሳቡ ነበረ የተመታው። ዲያብሎስ ሁለተኛ ቆሮንቶስ ላይ ጳውሎስ ሲናገር የዲያብሎስን ሐሳብ አንስተውም ነበር ያለን። ስለዚህ የመጀመሪያው ነገር ከደምና ከሥጋ ጋር የትኛውም ሽንገላዎቹ ክፉ የሆኑ ነገሮች ወደ እኔ በማንም ሰው ሊሆን ይችላል ከጽድቅ ለምሳሌ አለመጸለይን የሚያደፋፍር የሥጋ እናቴ እንኳን ብትሆን ልክ አይደለም። ይሄ አሁን ስናገረው የዋዛ ሊመስል ይችላል። ማንም ሰው መጥቶ አትጸልይ እኮ ለምን ትጸልያለህ ብሎ እኮ ጸሎት አያናንቅብንም። ግን እማንጸልይባቸውን ምክንያታዊ ሐሳቦች የሰጠን የጸሎት ጊዜን፣ የጸሎት ምክንያትን፣ ለጸሎት መሰጠትን የሚያባርዱብን እማንቃወማቸው ግን የሚያስቀሩን፣ እማንቃወማቸው ግን የሚቀብሩን፣ እማንቃወማቸው ግን የሚያደርቁን ነገሮች በጣም በማንቃወማቸው ሁኔታዎች ውስጥ ወይም ቤተሰቦች ውስጥ ይመጣሉ። የሐሳቡ ባለቤት ላይሆኑ ይችላሉ። በሐሳቡ ግን ተነድተው ሊናገሩ ይችላሉ። ስለዚህ አለመጸለይ ጋር ድርድሬን ነው ማምጣት ያለብኝ። ሳሙኤል እኮ የእስራኤል ሕዝብ አምጾ በእግዚአብሔር ቁጣና ቅጣት ውስጥ እያሉ እንኳን ሳሙኤል ጸልይልን ሲሉት ስለ እናንተ መጸለይን ትቼ እግዚአብሔርን አልበድልም ነው ያለው። ማለት የሚያጸልየኝ ጸልይልኝ ማለታቸው አይደለም። የሚያጸልየኝ እግዚአብሔርን መበደል እንደሆነ አውቄያለሁ አለመጸለይ። ስለዚህ እኔ ለእናንተ መጸልይበት ለሳኦል እስከ ሞተበት ጊዜ ድረስ ጸልየዋል። እና ሳሙኤል ከጸሎት ያልጎደለበት ምክንያት ከመጸለይ መጉደል እግዚአብሔር መበደል እንደሆነ ተረድቷል። ይህንን ያለመጸለይ ምክንያት ረስቼ ምናምን ብሎ እድል ፈንታ አልሰጠም። ከአለቆች ከስልጣናት ከዚህ ዓለም ጨለማ ዓለም ገዢዎች ጋር በሰማይ ስፍራ ካለ ከክፋት መናፍስት ሰራዊት ጋር ነው እንጂ ብሎ ነገር እነዚህ ናቸው የምንዋጋቸዋለን። ስለዚህ በክፉ ቀን ነው ማስመር ያለብን። ክፉ ቀን ይላል ኤፌሶን። ክፉ ቀን የምንለው ከኛ ስሜት አኳያ አይደለም። ለምሳሌ ስራ ያለ ሰው ከስራ ሲባረር ክፉ ቀን ሊሆንበት ይችላል። በተለያየ መንገድ ሰው ከሚጠብቀው ከሚያስበው ነገሮች ውስጥ ሲጎድል ክፉ ቀን ይለዋል። ክፉ ቀኖችን ነገር እንዲያውም እንዘምራለን እኮ ክፉ ቀኖችን አሳለፍከኝ፣ ክፉ ቀኖችን እንደዚህ ያበራህልኝ እንላለን። እውነት ነው፣ እግዚአብሔር ይሄን ያደርጋል። ግን መጽሐፍ ቅዱሳዊ ሚዛን ያለው ትክክለኛ ክፉ ቀን ማን ነው? ለምሳሌ ጌታ ኢየሱስ ክርስቶስ አልፎ በተሰጠበት በዚያች ሌሊት ውስጥ ሰዓቲቷ ክፉ ናት። ክፉ የነገሰባት፣ ክፉ የሰራባት፣ በሚያሳዘን በሚያሳቀቅ በሚያም ሁኔታ ኢየሱስ እያለፈ ነው ያለው። ናው ለኢየሱስ ያቺ ቀን ክፉ ናት ብንልም እንኳን ግን የአባቱን ፈቃድ እየፈጸመ የኃጢአትን ጉልበት እያፈረሰ ኩነኔና ፍዳን እየጨረሰ የመጨረሻ የምህረትና የደህንነትን ሕይወት ሊሰጠን ሲኦል ሊማረክ ሞቶ የመውጊያ የት አለ የሚለው ቃል ሊሰራልን ፕሮሰስ ላይ ነው ያለው። ለዮሴፍ አልፈው በ20 ብር ሲሸጡት እስማኤላውያን እጅ ሲገባ ክፉ ቀን እኮ ነው እንደ ሰው ካየ ነው። ነገር ግን በእግዚአብሔር ሐሳብ ወደሚከብርበት ሰፈር የሚወስዱት ሰዎች በባሪያ ስም ነበር የወሰዱት። በወንድሞች ጥላቻ ትኬት ነበር የተሸጠው። ነገር ግን ወስደው እነሱ ጲጠፋራ ቤት አስገቡት። ከዛም እስር ቤት ገባ። ከዛም እንጀራ በዛውና ጠጅ አሳላፊው ግን አገለገላቸው። አንደኛው ተሰቀለ፣ አንደኛው ተረፈ። ከ2 ዓመት በኋላ በቤተ መንግስት ተቀመጠ። በዚያም ደግሞ የረሃብና የጥጋብ ዘመን እንደሚመጣ አየ። የጥጋብ ዘመን ላይ ሴቭ አደረገ። በረሃብ ዘመን እስራኤል መጡ። የእግዚአብሔር ዓላማ ነበር 70 ሰዎች ወደ ግብፅ ገብተው የሚጠለሉበትን ራሳቸውን ዲፌንድ የሚያደርጉበት አቅም የሌላቸው ገና እግዚአብሔር እያበቀለው ያለ የእስራኤል ኔሽን ነበረ። በግብፅ ከገቡ በኋላ ግን ሚሊየንስን የተባዙት ለነሱ አስቀድሞ እናንተን ሊያመጣ ለዮሴፍ ገባው እኮ ተረዳው እኮ። ቁም ነገሩ ምንድን ነው? ዮሴፍ በወንድሞቹ ጥላቻ ልብ አልለወጠም። በጉድጓድ መጣ ልብ አልለወጠም። በእስማኤላውያን እጅ ልብ አልለወጠም። በጲጥፋራ ቤት ልብ አልለወጠም። እንዲያውም ሴቲቱን ያላትን ነገር በጣም የምንኮራበት ነገር ነው። ባልሽ ባያይ እግዚአብሔር ያያል። በቃ እኔ እኮ ዓላማ አለ በእግዚአብሔር አለ ገብቶኛል አለ። በጭቡ ብታሳስረውም እስር ቤት ሲገባ እግዚአብሔር አብሮት ስለነበረ ቦታው ላይ በጣም በክብር ተገለጠ። እንዲህ ያለ ሄደ። በሰውኛ ዓለም ስናየው እየራቀ ይመስላል። በእግዚአብሔር ዓለም ስናየው ግን እየቀረበ ነው ሄደው። ስለዚህ እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገሩን ለበጎ ይደረጋል የሚለውን ቃል አሜን ለማለት ከራሳችን ቀመር መውጣት አለብን። እግዚአብሔር እንደ ዮሴፍ በወደደው መንገድ ይስራ። እግዚአብሔር በብዙዎች ወንድሞች እናቶች ሕይወት ውስጥ አልፎ የሰራበትን መንገድ ስትመለከቱት የሚያስደስት አይደለም።
ሰባኪያን እንላለን አይደል እንዴ? ለእስራኤል ከግብፅ መውጣትና ከነዓን መግባትን ከባርነት ወጥቶ ወደ አርነት መድረስን ማርና ወተት ወደምታፈስ ምድር መግባት ነው የነገራቸው እንጂ ፕሮሰሱን አልነገራቸውም። በሂደት ነው የገለጠላቸው እንላለን። እና እግዚአብሔር እንደወደደ ይምራኝ፣ እንደወደደ ያስተምረኝ። እኔ ድርሻዬ 1 ከእግዚአብሔር ጋር መሆን፣ 2 በመንፈስ መመላለስ፣ 3 ቃሉን መተግበር፣ 4 በሁኔታዎች የማይለወጥ አምላክ እንዳለኝ አውቄ ስጋዬን እየጎሰምኩ በጽድቅና በመንፈስ ለመኖር ነው። አያችሁ፣ በስጋ የጠገበ ህይወት ሊኖረን ቢችል እንኳን መጽሐፍ ቅዱስ እንደሚናገር በመንፈስ ድሆች የሆኑ እነሱ ብፁዓን ናቸዋል። ማለት በመንፈስ የጠገቡ ናቸው የእግዚአብሔር ነገር የሚገፉት። ድህነት እንድንፈልግ ስለሚያደርግ ማጣት እንድንፈልግ። በመንፈስ ድሃ ማለት ሌላ አይደለም፣ ሰማይን የምትፈልግበት መዳን የምትፈልግበት። እስራኤላውያን ግን እኛ አባት አለን፣ እኛ እምነት አለን፣ አንተ ከነቢያት ትበልጣለህ፣ አንተ ከነ አብርሃም ትበልጣለህ፣ ትምክታቸውን ነው። ሽንገላው በጣም አደገኛ ሆኖ እንዳጎደላቸው እናያለን። ስለዚህ ክፉ ቀን ስንል ቀኑን የምንለየው በእኛ ስሜት ስለሆነ ነው። ዛሬም ኦኬ እግዚአብሔር እየሰራህ፣ እግዚአብሔር እያስተማረህ፣ እግዚአብሔር እየተናገረህ፣ እግዚአብሔር ሊያሳድግህ፣ እግዚአብሔር ፕሮሞት ሊያደርግህ በፕሮሰስ ውስጥ ሲያሳልፍ ፕሮሰስ አቦርት የምታደርግ አካሄዶችን እግዚአብሔር እንዲጨነግፍ የምታደርግ ከሆነ እግዚአብሔር ወደ አሰበው ሐሳብ አያደርስህም። በክፉ ቀን ብለን ስናወራ ልናወራ የምንችለው በአንድ ሚዛን ነው። ለእግዚአብሔር ፈቃድ ከመኖር የሚያጎድለኝ ማግኘት የሚሆን ማጣት፣ መክበር የሚሆን መናቅ፣ በየትኛውም ረገዶች ውስጥ ለእግዚአብሔር ከመሆን። ለዚህ ነው ጳውሎስ ሁሉ ቀርቶብኝ ነው ያለው። ሁሉ ለእኔ ሕይወት ክርስቶስ፣ ሞትም ጥቅም ነው። በቃ በዚህ ልብና መንፈስ መኖር ክርስቲያን ካልቻለ፣ አያችሁ፣ ጥሎት የሚሄደውን ነገር ለመያዝ የሚደክም ከሆነ፣ መያዝ ያለበትን ጥሎ ሊይዝ በሚገባው ጊዜ ከሞተ ከሰው በላይ ከአማኝ በላይ የከሰረ ማን አለ? ስለዚህ ይለናል። በዚህ ሐሳብ ውስጥ ምናልባት እዚህ ድረስ ብንሄድ ለዚህ ጊዜ በቃናል ብዬ አስባለሁ። ፈጽማችሁ መቆም እንድትችሉ የእግዚአብሔርን ዕቃ ጦር አንሱ። ስለዚህ ክፉ ቀን የምንለው አለ። ክፉ ቀን የትኛው ነው? በእያንዳንዲቷ ቀን ለጌታ ከመኖር በክርስቶስ። ለምሳሌ በፍቅር ለመኖር ተጠርተን የፍቅርን ሕይወት የሚያጠፋ ራስ ወዳድነት ጋር ሲያመጣን፣ የፍቅር ተቃራኒ ጥላቻ ሳይሆን ራስ ወዳድነት ስለሆነ ፍቅር የራሱን አይፈልግም ነው የተባለው። ራስ ወዳድ ደግሞ የማንንም አይመርም። ስለዚህ የፍቅር ተቃራኒ ጥላቻ አይደለም። ከዛ የከፋው ነገር ራስ ወዳድ ሰልፊሽነስ ነው። ሰልፍ ላቭ ሳይሆን ሰልፊሽነስ። ሰልፊሽ መሆንበት ነገሮች፣ ስስታም መሆን፣ ለራሴ ብቻ የማይ ከሆነ ጌታ ኢየሱስ ክርስቶስ አምላክነቱ በእርሱ ዘንድ መቀማት እንደሚገባ ሳይቆጥረው ስለ እኔና ስለ እናንተ ትቶት ከመጣ መጽሐፍ ደግሞ ይህን ግልጥ አድርጎ ይነግረናል። በክርስቶስ የነበረው ይህ ሐሳብ በእናንተም ዘንድ ይሁን ተብለን። ስለዚህ ለመተው የተጠራው ሰው ሆኜ ባልያዝኩት ነገር የምበሳጭ ከሆነ፣ ለመተው የተጠራው ሰው ሆኜ ለመያዝ በምጓጓቸው ነገሮች የሚያዝ ከሆነ፣ ባልያዝኩት ነገር ተይዤ በሚጣል ነገር ለመያዝ ደክሜ ዘመኔን መያዝ ካለብኝ ሰማያዊ እውነት ሳሊዝ በመክሰር እጎላለሁ ማለት። ይህንን ሂሳብ አጤነን ካየነው መንፈሳዊ ሽንገላ ምን ያህል ከባድ እንደሆነ ያስታውቃል። ስለዚህ መዳኛው ምንድን ነው? የእግዚአብሔርን ዕቃ ጦር ማንሳት ነው። አንሱ። ቴክ ዲ አርመር ኦፍ ጋድ። የእግዚአብሔርን ዕቃ ጦር አንሳ። የመጀመሪያው ነገር 1 ጠላትን ወቀው። ማን ነው? ሰይጣን። ዛሬ በጣም ሰይጣንን የምናውቅበት መረዳት ኬት እንደመጣ ሁሉ አላውቅም። አንዳንድ ጊዜ ስለ ሰይጣን ያለን ምልከታዎች መጽሐፍ ቅዱስ በሚለው ነገር ብቻ ቢሆን ትክክል ነው ብዬ አምናለሁ። ከዛ ውጪ እንግዲህ መጽሐፍ ቅዱስ ስለማይገልጠው ሰይጣን በተገለጠበት ልኩ ይበቃዋል። ከዛ በላይ ስለማያስፈልገው ነው። ስለዚህ መጽሐፍ ቅዱስ በሚሰጠን ልክ ጠላት ዲያብሎስን ማግኘት ነው። የወደቀ መልአክ ነው፣ የወደቀ መልአክ ነው። የጨለማ ዓለም ገዢ ነው፣ የጨለማ ዓለም ገዢ። የውሸት አባት ነው፣ የውሸት አባት። ሊሰርቅ ሊያርድ ሊያጠፋ ይመጣል፣ ሊሰርቅ ሊያርድ ሊያጠፋ ይመጣል። ሶስቱም ከኔግ ናቸው፣ ተንኮል ናቸው፣ አይታወቁም፣ አያስተውሉ። ስለዚህ ሰይጣን የሚሰራው አለቆች፣ ስልጣናት፣ መናፍስት ሰራዊት አሉ። አዎ አሉ። የዲያብሎስ ሽንገላ መቃወም አለብኝ። ምን ማለት ነው? ሁልጊዜ ሽንገላ ወደ አንተ ይመጣል፣ ትደለላለህ። ስለዚህ በምን መመላለስ አለብን? በመንፈስ መመላለስ አለብን። በእግዚአብሔር ቃል መመላለስ አለብን። በመንፈስ መመላለስ ሲባል ወዳጆቼ ዮሐንስ 6:63 ስናነብ ቃሌ መንፈስ ነው፣ ስጋ ለምንም አይጠቅም፣ መንፈስ ግን ሁሉ። ስለዚህ መንፈስ ስለሆነ ሁሉን የሚሰጠን ሁሉን የሚያደርገን መንፈስ ባለ ደግሞ ቃሌ መንፈስ ነው ስላለን የቃሉን መንፈስ በመረዳት ቃሉን በውስጣችን በማስገባት በቃሉ እውነት በመመራት ቃሉን በመያዝ ቃሉን በማሰላሰል ውስጣችን በእግዚአብሔር ቃል እየነቃ ሄዶ ለምድር ክብር የሆነው ለሰማይ ውርደት እንደሆነ፣ ለምድር ጌጥ የሆነው ለሰማይ ኩነኔ እንደሆነ፣ ለምድር ሕይወት የሆነው ለሰማይ ሞት እንደሆነ እየገባን ምድር በምትመራው መንገድ ከመሄድ ወጥተን ምድርን በሚመራ ሕይወት የምንመላለስበት የክብርን ሕይወት እንድንይዝ
የጽድቅን ሕይወት እንድንገልጥ የሰማይ ፈቃድ መገለጫ የክብር ዕቃዎች እንድንሆን ድርሻችን የእግዚአብሔርን ዕቃ ጦር ማንሳት። በዚህ እናስቀምጠው። መንፈሳዊውን ውጊያ መዋጋት የተገባው ማንኛውም የእግዚአብሔር ልጅ የሆነ በሙሉ መንፈሳዊ የእግዚአብሔርን ጦር ዕቃ አለማንሳቱን አንዱን የምናውቀው ለምድራዊው፣ ለሚጠፋው፣ ለጊዜያዊው፣ ለሥጋዊው፣ ለዓለማዊው ነገር ከልክ በላይ ሲደክም እውነትን ይዞ ከመኖር ይልቅ ዋሽቶ ማትረፍ ሲመኝ ስለ ጽድቅ ብሎ በምሕረት ከመመላለስ ይልቅ በቂምና በጥላቻ በክፋትና በክስ ሲመላለስ የክርስቶስ ባህሪ ያልሆነ ሲገለጥበት ስታየው አይደለም የእግዚአብሔርን ዕቃ ጦር የለበሰ ጤነኛ ልብስ እንኳን የለበሰ ሰው አይደለም። እንደ እግዚአብሔር ቃል ሐዋርያ ጳውሎስ በቆሮንቶስ 5 ላይ ነግሮናል። እርቃናችንን መገኘት አንፈልግም ብሎናል። አያችሁ፣ ለምንም አይመችም እና መንፈሳዊ እርቃንነት እንዳለ ልናስብ ያስፈልጋል። ስለዚህ በእግዚአብሔር ቃል እውነት ውስጥ ምናልባት በሚቀጥለው ውይይታችን ላይ የምናነሳው ይሆናል ብዬ አስባለሁ። ይህንን ሐሳብ ስንጨርሰው መንፈሳዊውን ዓለም ድል ለማድረግ የመጀመሪያው ነገር ትልቁ ወዳጃችን፣ ብቸኛ ወዳጃችን በመንፈስ የመሆን ሕይወት ነው። በመንፈስ የመመላለስ ሕይወት ደግሞ የሚሰጠን የእግዚአብሔር ቃል ነው። ቃሉ ደግሞ የእግዚአብሔር የጦር ዕቃ ነው። እሱን ስናነሳው ቃሉ በሚለኝ መኖር ስጀምር ምድር ላይ እያጣሁ ግን ባለጠግነትን መኖር እችላለሁ። ምድር ላይ ምንም የሌለው ሆኜ ሁሉ ያለው መሆን እችላለሁ። ምድር ላይ በጣም በብዙ አይነት ሁኔታዎች ውስጥ በሚፈትን ሁኔታ ውስጥ እያለፍኩኝ ግን የድል ሰው ሆናለሁ። በተከበበ ከተማ ምሕረቱን እያበዛና እየገለጠልኝ እግዚአብሔር እንዲህ ነው የሚያስብል የክብር ዕቃ ሆናለሁ። ለእኔ ከመኖር አልፌ ወጥቼ ለክርስቶስ ወደ መኖር እመጣለሁ። እኔን ከመጥቀም አልፌ ለሌሎች ጥቅም እኖራለሁ። የእግዚአብሔር ፈቃድ ለመኖር ራሴን ወደ መናቅ እወርዳለሁ። ያ የእግዚአብሔር መንገድ ነው። ይሄ እውነት ካልገባንስ ገልብጠነው እንኖራለን። ሽንገላው ይውጠናል። ሽንገላው ለጥቂት ይጠቅምና ለሁሉ ያሳዝናል። እግዚአብሔር ይባረክ።